ናችሁ ሆይ? አለን ኑሩልኝ። እንኳን በደህና ወደ ቤቲ የትዳር አገናኝ የዩቱብ ቻናል በሰላም መጣችሁ የኔ ተወዳጆች። ዛሬም እንደተለመደው መስፈርቶችን ምናነብ ይሆናል። መስፈርቶችን ሳነብ ሁላችሁም ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። መስፈርታችሁን የምታሟላ ወይም የሚያሟላ ካለ ኮመንት ሴክሽን ላይ እኔ ለከሌ ይሆናለሁ ብላችሁ ጻፉልኝ። በዚህ መሰረት እንቀጥላለን ማለት ነው። የቴሌግራም ቻናል አለኝ። እሱን ዲስክሪፕሽን ላይ ስላስቀመጥኩትኝ ወደ ቴሌግራም ቻናሌ ጆይን ማድረግ ትችላላችሁ ማለት ነው። የኔ ተወዳጆች እንቀጥላለን ማለት ነው። የዛሬዋ ትዳር ፈላጊ ከአዋሳ ናት። ሄለን ከአዋሳ የኦርቶዶክስ ሃይማኖት ተከታይ ናት። እድሜዋ 29 ነው። ቁመቷ ሜትር ከ72፣ ቀጭን ናት። ስራ አላት። ልጅ የላትም። ከለሯ ቀይ ናት። ለትዳር የምትፈለገው ወንድ የኦርቶዶክስ ሃይማኖት ተከታይ፣ እድሜ ከ36 እስከ 45፣ ቁመትህ ሜትር ከ75፣ ሰውነትህ የስፖርተኛ አቋም ያለህ ብልሃለች። ልጅ ያለው ቢሆን እቀበላለሁኝ አንድ ልጅ ከሆነ ብላለች። ስራ ያለክ፣ ከለርህ ችግር የለም ብላለች። ይህንን መስፈርት የምታሟላ ከኢትዮጵያም ይሁን ከኢትዮጵያ ውጭ ካለ ትቀበልሃለች እና አለሁ በል። ጋይስ አሁንም ሰብስክራይብ ማድረጋችሁን እንዳትረሱ። እንቀጥላለን ማለት ነው። ሰለሞን ከጣሊያን ሃይማኖቴ ኮሚኒስት ነው ብሏል። እድሜው ኮሚኒስት ማይ ፈርስት ታይም ሃይማኖት ኮሚኒስት እንደሆነ አላውቅም፣ ግን እሱ ነው ብሏል። ቁመቱ ሜትር ከ85 ነው። ክብደቱ 73 ነው። ስራ አለው። ልጅ የለውም። ከለሩ ጥቁር ነው። ለትዳር እድሜው 62 ዓመት ነው። ለትዳር የምትፈለጊው ሴት እድሜሽ 55፣ ሃይማኖትሽ ችግር የለውም ብሏል። ቁመትሽ ችግር የለውም፣ ክብደትሽ ግን ወፈር ያልሽ መሆን አለብሽ ብሏል። ስራ ዘፋኝ ብትሆኚ ደስ ይለኛል፣ ምክንያቱም ድምፅ ያለሽ፣ እኔ የሙዚቃ ተጫዋች ነኝ፣ አንቺም ድምፅ ያለሽ ዘፋኝ ብትሆኚ ደስ ይለኛል። ስራ ባይኖርሽም ድምፅ ያለሽ እና ዘፈን መስፈን የምትችይ፣ ዘፈኖችሽ ደግሞ የድሮ ዘፈኖች መሆን አለባቸው ምዘፍኛቸው ብሏል። ያው የሰው ስሜት መነበብ አለበት እና ትክክለኛ ፍላጎቱን ነው የምገልጸው። የድሮ ዘፈኖችን መዝፈን የምትችይ ካለሽ፣ ልጅ ቢኖርሽ ችግር የለውም ብሏል። ከለርሽ ችግር የለውም እና ይሄን መስፈርት የምታሟይ ጥሩ ድምፅ ያለሽ፣ እድሜሽ ከ55 ወፈር ያልሽ ከሆንሽ ሰለሞን ከጣሊያን ለትዳር ይፈልግሻል አለሁ በይ ማለቴ ነው። ቀጣይ እንቀጥላለን። አሁንም ዳዊት ከኢትዮጵያ ባህር ማዶ ነው እያነበብኩ ያለሁት። ዳዊት ከዩኤስኤ የኦርቶዶክስ ሃይማኖት ተከታይ ነው። እድሜው 30 ነው። ቁመቱ ሜትር ከ80፣ ክብደቱ 60፣ ስራ አለው። ልጅ የለውም። ከለሩ ቀይ ነው። ለትዳር የምትፈለጊው ሴት የኦርቶዶክስ ሃይማኖት ተከታይ፣ እድሜሽ ከ20 እስከ 30፣ ቁመትሽ ሜትር ከ70፣ ክብደትሽ 55 እስከ 60፣ ስራ ችግር የለውም። ልጅ አንድ ልጅ ቢኖርሽ እቀበላለሁ። ከለርሽ ቀይ፣ ግን ነዋሪነትሽ እዛው ዩናይትድ ስቴትስ አሜሪካ መሆን አለበት። የትኛውም ስቴትመንት ብትኖሪም እቀበልሻለሁ፣ ግን ከአሜሪካን ውጭ አይሁን ብሏል። ይህንን መስፈርት የምታሟይ ካለሽ አለሁ በይ እና ዳዊት ይቀበልሻል። ሰኒ ደግሞ ከአዲስ አበባ ቤትዬ፣ እኔ ትዳር ፈላጊ ነኝ። አዲስ አበባ ነዋሪ ነኝ። ኦርቶዶክስ ሃይማኖት ተከታይ ነኝ። እድሜ 28 ነው። ቁመቴ መካከለኛ፣ ክብደቴ 60፣ ስራ አለኝ። ልጅ የለኝም። ከለሬ ግን ፀይም ነው። ለትዳር የምፈልገው ወንድ የኦርቶዶክስ ሃይማኖት ተከታይ፣ እድሜው ከ30 እስከ 35፣ ቁመቱ ረጅም፣ ክብደቱ መካከለኛ፣ ስራ ያለው፣ ልጅ ቢኖረው ችግር የለም፣ ከለሩ ፀይም፣
ይህንን መስፈርት የሚያሟላ እና በሃይማኖቱ ደግሞ ጠንካራ የሆነ በቅድስት ቤተክርስቲያን በኢትዮጵያ ኦርቶዶክስ ቤተክርስቲያን ሕግና ስርዓት በቅዱስ ቁርባን ሊያገባ የሚችል ትዳር መመስረት የሚችል ካለ እኔ ለትዳር ዝግጁ ነኝ በይልኝ ብላ መስፈርቷን ነግራኛለች። ካለ እባክህን እድሜ ከ30 እስከ 35 ሲሆን የሰኔን መስፈርት የምታሟላ ካለ አለው በላይ አገናኝሃለሁ ማለት ነው። ኮመንት ላይ ለሰኒ ለከሌ እያላችሁ የምትፈልጉትን መስፈርታችሁን የሚያሟላ ሰው እንድትነግሩኝ አደራ እላለሁኝ ማለት ነው። አሁንም የምናገረው ሰብስክራይብ ማድረጋችሁን እንዳትረሱ የኔ ተወዳጆች፣ ሰብስክራይብ እያደረጋችሁ። ይስሐቅ ከሳውዝ አፍሪካ ነው። የፕሮቴስታንት ሃይማኖት ተከታይ ነው። እድሜው 31 ነው። ቁመቱ ሜትር ከ70፣ ክብደቱ መካከለኛ፣ ስራ አለው፣ ልጅ የለውም። ከለሩ ጸይም ነው። ለትዳር የምትፈለጊው ሴት የፕሮቴስታንት ሃይማኖት ተከታይ፣ እድሜሽ ከ20 እስከ 28፣ ቁመትሽ ሜትር ከ60፣ ክብደትሽ ቀጭን ወይም መካከለኛ፣ ስራ ችግር የለውም፣ ልጅ የሌለሽ፣ ከለርሽ ጸይም ወይም ቀይ፣ እዛው ከሳውዝ አፍሪካ ቢሆን ደስ ይለኛል ብሏል። ሳውዝ አፍሪካ ነዋሪ የሆንሽ ካለሽ ለትዳር ይፈልግሻል አለሁ በይ ማለት ነው። እንቀጥላለን። ዛሬ ደግሞ ያው ከዚህም ከዛም እያደረግኩኝ ነው የምቀጥለው። እናንተ ሰብስክራይብ ማድረጋችሁን እንዳትረሱ። አሁንም ከጀርመን ዮናስ የካቶሊክ ሃይማኖት ተከታይ ነው። እድሜው 37 ነው። ቁመቱ ሜትር ከ74፣ ክብደቱ 84፣ ስራ አለው፣ አንድ ልጅ አለው። ከለሩ ጸይም ነው። ዮናስ ኮዱ 16 ነው። እኔ ጋር የተመዘገበበት ነው። ለሱ ይጠቅመዋል ብዬ ነው። ለትዳር የምትፈለጊው ሴት ክርስቲያን ሁኚ። እኔ ካቶሊክ ሃይማኖት ነኝ። ጀስት ክርስቲያን ከሆንሽ እኔ ችግር የለብኝም ብሏል። እድሜሽ ከ28 እስከ 30፣ ቁመትሽ ሜትር ከ60 በላይ፣ ክብደትሽ 60፣ ስራ ችግር የለውም፣ ልጅም ቢኖርሽ ችግር የለውም። ከለርሽ ጸይም ወይም ጥቁር ይሁን፣ ነዋሪነትሽ ግን አውሮፓ ላይ የሆነ ይህን መስፈርት የምታሟይ ካለሽ አለሁ እሆንሻለሁ እኔ ለትዳር ብሏል። ዳኒ ደግሞ ከባህር ዳር ቤቲ፣ እኔ ኦርቶዶክስ ሃይማኖት ተከታይ ነኝ። እድሜ 30 ነው። ቁመቴ ሜትር ከ66 ነው። ክብደቴ 75 ነው። ስራ አለኝ፣ ልጅ የለኝም። ከለሬ ጸይም ነው። ለትዳር የምፈልጋት ሴት የኦርቶዶክስ ሃይማኖት ተከታይ፣ እድሜዋ 25 እስከ 35፣ ቁመቷ ከሜትር ከ50 በላይ፣ ክብደቷ ችግር የለውም፣ ስራ ችግር የለውም፣ ከለሯም ችግር የለውም። ከለሯ ይቅርታ ቀይ፣ ልጅም ቢኖራት ችግር የለውም። ግን በቤተ ክርስቲያን ስርዓት በቅዱስ ቁርባን ለማግባት የተዘጋጀች ካለች እኔ ፈቃደኛ ነኝ። ኮድ ቁጥሩ 15 ነው። ይህንን መስፈርት የምታሟይ እህት ካለሽ አለው ብለሽ መምጣት ትችያለሽ ማለት ነው። አቢ ደግሞ ከቢሾፍቱ ነው። 10 ቁጥር ነው ኮዱ። የፕሮቴስታንት ሃይማኖት ተከታይ ነው። እድሜው 27 ነው። ቁመቱ ሜትር ከ60፣ ክብደቱ 61፣ ስራ አለው፣ ልጅ የለውም። ከለሩ ቀይ ነው። ለትዳር የምትፈለጊው እህት የፕሮቴስታንት ሃይማኖት ተከታይ፣ እድሜሽ ከ21 እስከ 24፣ ቁመትሽ ሜትር ከ50፣ ክብደትሽ ከ50 እስከ 55፣ ስራ ችግር የለውም፣ ልጅ የሌለሽ፣ ከለርሽ ጸይም፣ አዳማ ወይም አዲስ አበባ ነዋሪ የሆንሽ ካለሽ አቢ ከቢሾፍቱ ለትዳር ይፈልግሻል። የኔ ተወዳጆች የዛሬው ደግሞ ይሄን ይመስላል። በቀጣዩ እስከመጣ በሰላም ቆዩኝ። ቤቱን ሰብስክራይብ ማድረጋችሁን ሼር ማድረጋችሁን አረጋግጡ። ሼር ስታደርጉ ለሌሎችም ትጋብዛላችሁ። ላይክ ስታደርጉ ደግሞ ብዙዎች ጋር እንዲዳረስ እያደረጋችሁ የራሳችሁን አስተዋጽኦ እያደረጋችሁ ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ተባረኩልኝ። በሌላው በቀጣዩ መስፈርት እመጣለሁ። ደህና ሁኑ። ቻው